ከባድ ነው የሰሞኑ ስሜት ትንሽ በስሜት መናገር ይቻላል የሚያስቸግሩ ነገሮች አሉ አንድ ሁለት ነገሮች ስለራሴ ልናገርና ወደ አጀንዳ ይመለሳሉ የኢትዮጵያ ፖለቲካ በጣም ከባድ ፖለቲካ ነው ስሜት አለው መሰላል ላይ ያወጣ ሰውዬ በመቶ ነገር ነግረው 99ን ተስማምቶ አንዱን ካልተስማማ ያን መሰላል ያወርድባል የኢትዮጵያ ፖለቲካ ነው በተለይ ተቃዋሚ ፖለቲካ እንደዛ ነው ሰሞኑን በአንዳንድ ጉዳዮች ላይ ልዩነት እንዳለን ስናነሳ አንዳንድ ሰዎች የኋላ ታሪክ ለመምዘዝ ሲጣደፉ አየናቸው እነሱኮ ያድጎች ነበሩ እነሱኮ የዋት ተላላኪ ነበሩ ምናምን የሚል ማረግ ሊሰጡን ሞከሩ እነዚህ ሰዎች ግን እኛ በጻፍ ነው መጽሐፍ ነው ፓርቲ መሰረቱት አንዳንዶቹ ለኛ ኢህአዴግ ውስጥ መኖራችን ሊያቢሊቲ ነው ቤተሰብን ጎድተናል ራሳችንን ጎድተናል it's a liability ለኢትዮጵያ ትግል ግን አሴት ነበር ፓርቲ እስከመመስረት የሚያስኬድ አሴት ነበር የሚያስቀው ትላንትና ዋት ውስጥ ነበር የሚለው ሰው ዛሬ የሚደግፋቸው ሰዎች ዋት መሆናቸውን አለማወቁ ነው ዛሬ የሚደግፋቸው ሰዎች ኢህአዴጎች መሆናቸውን አለማወቁ ነው የተለወጠ ፖሊሲ የለንም ብለው በአደባባይ የሚናገሩትን አብዮታዊ ዲሞክራቶች እየደገፈ መሆኑን አለማወቁ ነው እና ያስቃል ይህ አንደኛው ነው እና ሳጠቃለው ለኛ ሊያቢሊቲ ነው ሀብታሙና ኤርሚያስ እኮ እዛ ነበሩ ምናምን አንዳንዴ ከማን ጠብቃቸው ሰዎች ማለት ሁለተኛ ስለ ለውጡ ያለን አስተሳሰብ የዛሬ አመት ለሶኮልድ ቲም ለማ የሚባለው ሲመጣ አንዳንዶቻችን በተናገሩት ነገር ባወጡት መግለጫ ላይ ተመስርተን ሽንጣችንን ገትረን የተናገሩትን እንመናቸው እንመን የተናገሩትን እንመን ተግባራቸውን አይደለም ንግግራቸው ኦህዴድ የሚባለው ድርጅት በኢትዮጵያ ታሪክ ውስጥ በ27 ዓመት ታሪክ ውስጥ አይቼም ማላቀው በርካታ ኢህአዴግ ውስጥ የገቡ ሰዎች የተባረሩበትን ነጥብ ስተት ነው ብሎ ይዞ መጣ ሰው ስናባረርበት የነበረውን ነጥብ ምን ይላል መሰላችሁ ኢህአዴግ ውስጥ ለመቆየት የብሔር ጭቆና አለ ብለ ማመን አለበት ኤርሚያስ የብሔር ጭቆና አለ ብሎ ካላመነ ኢህአዴግ ውስጥ አይኖርም በህይወት ኢህአዴግ ውስጥ ያማራ ጭቆና አለ ካልካት የለም ካልካት ኖር ጨቋኙ አማራ ነው ተጨቋኙ ሌላ ነው ማለት አለበት እኔ ያማራ ፈኖኛ አይደለም የዛሬ አመት እቺ የማባረሪያ ነጥብ ኦህዴድ የሚባል ድርጅት ከዛሬ ጀምሮ የብሔር የበላይነት
የብሔር ጭቆና የሚባል ነገር የለም ብሎ መግለጫ ይዞ ወጣ። የመደብ እንጂ የብሔር ጭቆና የለም ብለው ሲወጡ ኢሳት ውስጥ ፈነጠዝን። እለታይ ለመውጣት ጊዜ አልበቃንም። በተናገሩት አንዳንዶች ውጪም ሆነው እነዚህ እኮ የደህንነት ሰዎች ናቸው፣ ሰው ሲገሉ ነበረ፣ እነዚህ እኮ የሚታመኑ አይደሉም፣ የህወሓት ተላላኪዎች ናቸው ለማ አብይ የሚባሉት፣ እንዴት ታምኗቸዋላችሁ? መከራ ነበር የዛኔ። ህወሓት ቢመጣ ይሻላል የተባለውም አስታውሳለሁ። በተናገሩት ግን እንመንና እንደግፋቸው ብለን ቀጥለን ነበር። ምክንያቱም የኢትዮጵያ ፖለቲካ ማዕከሉ የብሔር ጭቆና የለም ያለን ድርጅት መደገፍ ነው። ነገም እንደዛ ነው ማለት። መቼ ልዩነት መጣ? የብሔር ጭቆና የለም ያሉ ሰዎች ውስጥ ለውስጥ ሲሰሩ ከረሙና ከላይ ያስጨፈሩን ከስር ውስጥ ለውስጥ እየሰሩ ይባስ ብሎ የአዲስ አበባን የኦሮሞ ባለቤትነት እየሰራንበት ነው የሚል መግለጫ ይዘው ወጡ። የአዲስ አበባን የኦሮሞ ባለቤትነት እየሰራንበት ነው የዶክተር አብይ ድርጅት የፕሬዝዳንት ለማ መገርሳ ድርጅት አዲስ አበባ የኦሮሞ ባለቤት ናት ብቸኛ መግለጫ። ዛሬ ባንደበታቸው የሚናገሩትን አይደለም መግለጫ ነው የወጣው። ስለዚህ ተርኒንግ ፖይንት አለ። ማንም ሰው በህይወት ውስጥ ሽፍት የሚያደርግበት ተርኒንግ ፖይንት አለ። የአዲስ አበባን ባለቤትነት የኦሮሞ ነው ለኦሮሞ እየሰራው ነው እያለኝ የሚመጣን ድርጅት አልደግፈው። የፈለክ መደገፍ ትችላለህ፣ መብትህ ነው። ለኔ ግን የህልውና ጥያቄ ነው። የፖለቲካ የመኖርና ያለ መኖር ጥያቄ ነው። በፖለቲካ ውስጥ የመቆየትና ያለ መቆየት ጥያቄ ነው ለኔ። እንደ ሰውም ሳይው ደግሞ እንደ ሰው ሳይው የግሌን ማውራት አልፈልግም። እኔ ዶክተር አብይ እንዳለው አባቴ ሲኖር ኢትዮጵያዊ ሲሞት ኤርትራ ነው የሆነው። አሁን ደግሞ አዲስ አበባ የኦሮሞ ስትሆን መጥተው ችካል ሲቸክሉ የሚቸክሉበትን ቦታ ስለማቀው እናቴ ስትኖር ኢትዮጵያ ሆና መቃብሯ ግን ኦሮሞ ይሆናል። ሶ ኢትስ ፐርሰናል። የሚቸከልበት ችካል ያለበት ቦታ ወደ ሌላ እንደሚሄድ ስለማቀ ስለዚህ የልዩነታችን መሰረት ይሄ ነው። አንድም አልተናገሩም። እቺን 2 ቀን ወጥተው ነበር ሲበዛባቸው ወጡ። ሰየው ጥሩ ነው መውጣታቸው። ወንድ ከሆኑ የኔ ድርጅት ያወጣው መግለጫ ልክ አይደለም ብለው ዶክተር አብይም የሚናገር ቲም ለማ የሚናገር ያኔ ይቅርታ ብዬ ድጋፌን እቀጥላለሁ። እነዚህ 2 ነጥቦች ከግሌ ጋር የተያያዙ ናቸው ማለት ነው። ስለ አዲስ አበባ ስናነሳ በተሰጠኝ ደቂቃ አንድ 10 ደቂቃ ይኖረኛል መሰለኝ። በሱ ውስጥ 2 ነገር ለማንሳት ፈልጋለሁ። አንደኛው ፕራክቲሱን ማለት ወደ ተግባር እንግባ ብዬ ነው ማስበው። ይሄ እንዲሆነ ምናምን የሚለውን ትተነው እኛ እኮ እንተው ነው ያልነው። ኦዲዮ እጃችን ላይ ያለ የተቀረጸ ስንልም እንተው ውሾን ያነሳ ውሾ ስለሆነ ይቅር ብለን እንጂ የ2 ሰዓት ኦዲዮ እጃችን ላይ ያለ ሰው የሚታሰርበት ደህንነት ውስጥ
ዶክተር አብይ የጃሚንግ ኃላፊ የሆነበት ኦዲዮ አለ። እሱ ግን ውሾን ያነሳ ውሾ ስለሆነ እዛው ይቀመጥ። ስለወደፊቱ እናውራ። አንዳንዶች ፍረጃ ነው ወንጀል ነው ሲሉ እጅ ላይ ያለ ዶክመንት ወንጀል ሊሆን አይችልም። እውነት ወንጀል አይሆንም። እዚህ ሀገር ቢሆን ኖሮ ትራምፕ በምርጫው ጊዜ ራሽያ ጣልቃ ገብታበታለች ብለው ኢንዲፔንደንት ኢንቨስቲጌተር አዘጋጅተው ኢንቨስቲጌት ሲያደርጉ ነው የነበረው። አሁን ነው አይደል ሰሞኑ ሪፖርት የወጣው። ጎበዝ ብንሆን እውነትም የዶክተር አብይ ደጋፊ ብንሆን ኖሮ ኦኬ ያዛችሁት ዶክመንት ያዛችሁት መረጃ ምንድነው ኢንቨስቲጌት እናርገው። ከዛ በኋላ ውርደት ከሆነ ኤርሚያስ ነው የሚዋረደው። ውርደት ከሆነ ሰዎች ካልታሰሩ ሰዎች ካልተገረፉ ሰዎች ጃም ካልተደረጉ እነ ጀነራል አሳምነው ነው ጃም ተደርገው በመፈንቅለ መንግስት የታሰሩት። የዛኔ ዶክተር አብይ የጃሚንግ ኃላፊ ነው ድምጽ ነው። ፍረጃ ከሆነ እኛ እንጠየቃለን። እኔ እጠየቃለሁ በግሌ። ግን የሞቅታ ድጋፍ የስሜት ድጋፍ አንዳንዴም አገር ቤት ትላንት የሚቃወሙ ሰዎች አገር ቤት የሆነች ነገር ገንብተናል ብለው ነበር። አሁን ደግሞ የሚቃወሙ ሰዎች አገር ቤት ደርሼ ስለተመለስኩ ለሚቀጥለው እንድመለስ ብለው ነው። ምን እንስራ? ሁለት ነገሮች ናቸው። አንደኛው የዋሽንግተን ዲሲ እኔ ያየሁት የዋሽንግተን ዲሲን ልምድ ነው ያየሁት። ከሱ ተነስቼ ምን እንስራ የሚለውን አንድ ሁለት ሶስት ብዬ አቀርባለሁ። ዋሽንግተን ዲሲ ስል እንደ ቅንጦት እንዳትወስዱት። እነሱም ጥናት ሲሰሩ የሰሯት ጥናት የቤልጅየም ብራስልስ ጥናት ነው የሰሩት። ስለዚህ እንደ ልምድ ወስደው ይሄ ልጅ እንደው ተቀናጣ እንደ ምናምን እንዳትሉኝ፣ ቅንጦት አይደለም። ሁሌም የሆነ ጥናት ሲሰራ የሆነ አገር ቤንችማርክ ይደረጋል። ስለዚህ እኛ የምንኖርባት ዋሽንግተን ዲሲ ምን ሆነችና እኛስ ደግሞ ከሷ ልምድ ወስደን ምን እንስራ? 1 2 3 4 ስለዚህ ርዕሴ የአዲስ አበባ ግዛት ወይም ክልል የማስመለስ ንቅናቄ የመመስረት አስፈላጊነት ነው የሚለው። በደንብ አንዴ ልድገመው። የኔ ርዕስ የአዲስ አበባ ግዛት ክልል የሚለውን ስለማልወደ ነው፣ አማራጭ ስለሌለኝ ነው። የአዲስ አበባ ግዛት በቅንፍ ውስጥ ክልል የማስመለስ ንቅናቄ የመመስረት አስፈላጊነት ነው። ተሞክሮ የዋሽንግተን ዲሲ። እስቲ ስንቶቻችሁ ነው ዲሲ የምትኖሩት? እጃችሁን አውጡ እስቲ። ዲሲ ውስጥ እሺ፣ ሁለት ምስል ላሳያችሁ። ይታያል አይታይም አላውቅም። ይታያችኋል? የምን መኪና ነው? የፖሊስ መኪና ነው አይደል? የፖሊስ መኪና ላይ ታጉ ምንድነው? የዲሲ ነው። ኤኒዋን እዚህ ላይ የሚጻፈው ምን ይነግረኛል? ታክሴሽን ዊዛውት መኪናው ማን ነው? የፖሊስ የመንግስት መኪና ከመንግስት ምን ፖሊስ አስፈጻሚው ታክሴሽን ዊዛውት ሪፕሬዘንቴሽን። ይሄ አንደኛው መለስበታል። ሁለተኛው ከዚህ ይታያል ይሄ ነው። በኋላ እንትላችኋለሁ። እዚህ ምንድነው የሚለው? ዲሲ ስቴትሁድ ሙቭመንት ነው የሚለው። ዲሲ ስቴትሁድ ሙቭመንት ይላል እና ዲሲ ስቴትሁድ ሙቭመንት 51ኛዋን ፍላግ የአሜሪካ ፍላግ 50 ነው አይደል? 51ኛዋን ፍላግ በአሜሪካን ሰንደቅ ዓላማ ላይ ለማስቀመጥ የተጀመረ ሙቭመንት ነው።
ሙቭመንት ነው ስቴትሁድ ሙቭመንት ነው ስለዚህ አንዱ ዲሲ ስቴትሁድ ሙቭመንት ሁለተኛ the DC voting rights movement ሶስተኛው the home rule act ወይም በ1973 ይወጣል እነዚህ ምን እንደሆኑ አሳመራይዝ አደረጋለሁ አራተኛ እነዚህ ሶስት ነገሮች ናቸው the DC voting right amendment በ1978 ሲወጣ እንደ አውሮፓ አቆጣጠር ምንድነው ያደረጉት እንግዲህ የዲሲ ምስረታ ምናምን ወደዛ መግባት ጊዜ ስለሌለኝ ነው ግን ዋሽንግተን ዲሲ ከተማ ናት በዚህ ምክንያት የኮንግረስ ተወካይ የላትም የሴናተር ተወካይ የላትም that's why እዚህ ላይ ቅድም ያያችሁት ምን የሚለው taxation without representation ታክስ እየከፈሉ ውክልና የሌለበት የፖለቲካ ውክልና የሌለበት ስለ ምደባ የማይነገርበት ማለት ነው ይሄ ሙቭመንት የዲሲ ህዝብ ስለተበደለ ወደ ስቴት ሙቭ ለማድረግ የተቋቋመ ነው ግዛት ለመመስረት የተቋቋመ ሙቭመንት ነው በ1978 በአውሮፓ እንደዚህ አቆጣጠር በህዝብ ተወካዮች በእነዚህ ባሉት ተወካዮች 2/3 ድምጽ አልፏል በህዝብ ተወካዮች በኮንግረሱ ማለት ነው ይቅርታ በሴኔተሮቹ 2/3 ድምጽ አልፏል 3/4 የሆኑት ስቴቶች ግን ማጽደቅ ነበረባቸው በህጋቸው መሰረት ስለዚህ የ1978ቱ ፌል ያደረገው ከነበሩት 50 ስቴቶች 3/4 ማጽደቅ ሲገባቸው ያጸደቁት 16 ብቻ በመሆናቸው ነው እንጂ 3/4 ቢያጸድቅ ኖሮ ስሟ ተቀይሮ የዋሽንግተን ዲሲ ስቴት the new DC the new ዋሽንግተን ዲሲ ሚል ስያሜ ያላት ትሆን ነበር ፌል አደረገ ፌል በማድረጉ ግን ዝም ብለው አልተቀመጡ ምንድነው ያደረጉት የመጀመሪያው ስራ ይሄን ሙቭመንት የሚመራው አካል ወደ ስልጣን ነው የመጣው ስለዚህ ሙቭመንቱ የሚመራው በማን ነው ማለት ነው ስልጣኑ ላይ በተቀመጠው ኃይል ስልጣኑ ላይ በተቀመጠው ኃይል ነው የዲሲ ስቴት ሙቭመንት እየተሰራ ያለው ነው ወደኛ እንመለስ ወድ ታከለውማ ስቴቱ ያደርግልናል አዲስ አበባን ያደርግልናል ይሄን ነው መጠየቅ ያለብን የስቴትሁድ ሙቭመንት ምናስብ ከሆነ የአቻ እኩልነት የኛ በነገራችን ላይ መመለስ ነው ወደ ግዛቱ መመለስ ነው እንደ ዲሲዎች መመስረት አይደለም ለምን አዲስ አበባ ከዚህ በፊት ምን የምትባል ክልል ነበረች ክልል 14 ነበር ስለዚህ የመመለስ ሙቭመንት ነው የኛ ሙቭመንት is not new DC ብለው ኒው ኮሎምቢያ ብለው እንደሚሉት እንደ ዲሲዎቹ አይደለም የኛ ስለዚህ የመጀመሪያው ጥያቄ ወደኛ ስንመጣ ራእያችን የአዲስ አበባ ግዛት ተመስርቶ ማየት ነው የሚሆነው መመስረት አለበት ግዛት ስቴትሁድ መሆን አለበት እዚህ ላይ አንድ ጥያቄ ማንሳት ፈልጋለሁ ለውይይትም ልንቀርብ እንችላለን ማን ነው አዲስ አበባ እዚህ ላይም ሊያወናብዷችሁ ይሞክራሉ አዲስ አበባ ሁሉም ኢትዮጵያዊ ነው አዲስ አበባ መኖር ሲፈልግና ህይወቴን ኑሮዬን ቤተሰቤን ስራዬን አዲስ አበባ አደርጋለሁ ብሎ ሲል አዲስ አበባ ይሆናል ወላይታዩን ከምባታዩን ትግራዩን አማራዩን ሶማሌውን መኖር የምፈልገው አዲስ አበባ ነው ያለ እለት እና መኖር የጀመረ እለት አዲስ አበባ ይሆናል ይዛለት ስለዚህ የአዲስ አበባ ሙቭመንት እንምራ ስንል አንዳንዶች እንደሚያታልሉት እንደነ ሌንጮ ባቲ አይነት ሰዎች አዲስ አበባ ያተወለደ ነው መምራት ያለበት ይላሉ ያለ የለም
ያለ የለም አዲስ አበባ ሁሉም ኢትዮጵያዊ ነው አንዱ ይሄ ነው ይሄንን ራዕይ ለማሳካት ግቦች ማስቀመጥ አለብን የመካከለኛ ጊዜ ግብ የአዲስ አበባን ግዛት የማስመለስ ንቅናቄ ማቋቋም ነው ይሄ ምናልባት ጋዜጠኛ እስክንድር ነጋ ያቋቋመውን ወደዚህ ሽፍት ቢያደርገው ደስ ይለኛል እኔ ማሳደግ ከፍ ማድረግ ያስፈልጋል የስልጣኑ መቆጣጠር ብቻ ሳይሆን የስቴትሁድ ሙቭመንቱን መምራት አለበት አዲስ አበባ ወደ ግዛት ነው መሄድ ያለባት ስለዚህ አንድ ስቴፕ እንደ መነሻ እንደ ምንድነው የሚባለው እንደ መንደርደሪያ የነስክንድርን ወስዶ ባልደራስ የተባለውን እሱን ወደ ስቴትሁድ ሙቭመንት መውሰድ ያስፈልጋል ይቻላል ከዚህ ጋር ያይዞ ግን ባጭር ጊዜ መሰራት ያለበት ሚዲያ ማቋቋም ነው ባጭር ጊዜ ይሄን ስቴትሁድ ሙቭመንት የሚመሩ ሚዲያዎች አንድ አይደለም 10 ካለ ሚዲያ የሚቻል ነገር የለም በሚዲያ ነው ያሸነፉት በሚዲያ ነው የምናሸንፈው ስለዚህ ይሄን ስቴትሁድ ሙቭመንት የሚመራ በግሌ እንዲህ አይነት ሚዲያዎች ከተቋቋሙ የምሰራበትንም ጥዬ በነፃ አገለግላለሁ በግሌ ሶስተኛው ያጭር ጊዜ ግብ ቀደም ብያለሁ ዋሽንግተን ዲሲ ላይ ሙቭመንቱን የመሩት ምኑን ተቆጣጥረው ነው ስልጣኑን ተቆጣጥረው ነው ስለዚህ ይሄ የስቴትሁድ ሙቭመንት የአዲስ አበባ የግዛት የማስመለስ ንቅናቄ የአዲስ አበባ አስተዳደርን ባጭር ጊዜ በዲሞክራሲያዊ በፍትሃዊና በነፃ ምርጫ መቆጣጠር አለበት ባጭር ጊዜ ውስጥ አንድ ነገር እርግጠኛው ልንገራችሁ ኤርሚያስ ውሸታም በሉ ከዛ በኋላ ምንም ስራ ሳንሰራ ምንም 138 አዲስ አበባ መርጠን ብቻ በየክፍለ ከተማዎቹና በየወረዳቹ 6 ሰው መርጠን ኢህአዴግን በ100% እንዘርረዋለን የአዲስ አበባን የስቴትሁድ ሙቭመንት የማይፈልጉ ፓርቲዎች የአንድነት ፓርቲዎቹም ቢሆን እናባረራቸዋለን ይሄ ለማባረር ቀላል አይደለም ስቴትሁድ ሙቭመንቱን ደግፈው መቆም አለባቸው ያኔ ያቻ ግንኙነት ይሆናል የዛን ጊዜ ካጭር ጊዜ አቋያ አገራዊ ፓርቲ ጋር ተዛምዶ መስራት ይቻላል ለባርጌኒንግ እንዲመች በተለይ አገራዊ ፓርቲው የአንድነት ፓርቲው በፌደራል ደረጃ መንግስት ከሆነ ለመደራደር ይጠቅማል የክልሉ የስቴቱና የከተማም ስለሆነ በነገራችን ላይ ከተማም ሆነው ስቴቶች አሉ እንዳትሸወዱ እዚህ ላይ ሌላ ነገር እንዳያወሩ ከተሞች ሆነው ስቴት ይሆናሉ በዓለም ደረጃ የስቴት ስታተስ ይዘው ያገራቸው ከተማ ይሆናሉ የስቴት ስታተስ ይዘው የአውሮፓ ከተማ ይሆናሉ ይሄንንም እንዳትሳሳቱ መጨረሻ ላይ 2-3 አንደኛ ከዛሬ ጀምሮ በ23ቱም የምርጫ ወረዳ የሚወዳደሩ 138 አዲስ አበባዎችን መመልመል በህዝብ በቀጥታም በተዘዋዋሪም ማስተቸት ይሄ የመጀመሪያ ስራ ነው ሁለተኛ የአዲስ አበባን 138 ወንበር ከተቆጣጠሩ በኋላ በቅድሚያ መደረግ ያለበት የአዲስ አበባ ግዛት የማስመለስ ንቅናቄ ኮሚሽን መመስረት ነው ይሄ ሁለተኛው ነው መንግስት ከተሆነ በኋላ 138 የመንግስት የስቴትሁድ ሙቭመንቱን የሚመራ ኤንጂኦዎቹንም ጨምሮ ይሄን ኮሚሽን ማቋቋም ያስፈልጋል የሁለተኛው ነው ሶስተኛው የ133 ወንበሩ ሁሉም የአዲስ አበባ ህዝብ ይሁንታ የሚሰጠው ጠንካራ ከንቲባ መሾም ነው ሶስተኛው ከ138 ውስጥ የአቃቂ የኮልፌ ቀራኒዮ የቦሌ የየካ ሰዎች ይሁንታ የሚሰጡት ከንቲባዬ ነው የሚሉትን ሰው ከንቲባ ማድረግ ነው ይሄ ለምን ይጠቅመናል ከፌደራል ገቨርንመንቱ ጋር ለመደራደር ይጠቅመናል አራተኛ ከንቲባው በአለም መድረክ በግልጽ ጨረታ ምርጥ ስራ አስኪያጅ እንዲቀጥር ማድረግ ነው ሌላኛ ስራ አስኪያጅ የሙያ ስራ ነው የመሬት አስተዳደር ስራ የሙያ ስራ ነው የማዘጋጃ ቤት ስራ የሙያ ስራ ነው ማዘጋጃ ቤት ለመምራት
አሜሪካዊ መሆን ይችላል። የሎስ አንጀለስ ከንቲባ ስራውን ጨርሶ የሎስ አንጀለስ ስራ አስኪያጅ ስራውን ጨርሶ ከሆነ የሎስ አንጀለስ ስራ አስኪያጅንም የአዲስ አበባ ስራ አስኪያጅ ማድረግ ይቻላል። እምነታችን ሎስ አንጀለስ ከሆነ አይሚን ፋይናንሻሊ ነው ሌላ የሚሆነው። ግን ምርጥ የሆነ ስራ አስኪያጅ መምረጥና ሰርቪሱን መምራት ይቻላል። ስለዚህ ከአጭር ጊዜ አኳያ እነዚህ ናቸው። ይቅርታ ጊዜያቸው